የሚባለው የሹርቤን እንትን ቪዲዮ ሰርቶ አይቻለሁ ጀግና ብሎ። ለምን የሱን ቤተሰቡ ያታስይዟቸው? እናንተ ጀግና ከሆናችሁ ትላንት የገጠር ልጅ አብሯት ሄደ። የገጠር ልጅ ነው፣ ወንጀለኛ የገጠር ልጅ ነው። ሳትሞት ሙታለች ብሎ በህይወቷ ፍርድ ያስፈረደባት የገጠር ልጅ ነው። አባቱ የኬሚሴ ሰብስ ነው፣ ኦሮሞ ስለሆነ ነው። እህታችንን እኮ በነፍስ የገደላት በነፍስ የቀበራት የገጠር ልጅ የሚባለው ሳህናፍ ነው። ሞታለች ብሎ ቪዲዮ ሰርቶ ዛሬ ድረስ ይሄ ሁሉ ችግር ያመጣ ይሄ ሁሉ ለዚህ ሁሉ መመሳቀል ልጅቷም ለዚህ ሁሉ ህመም ለዚህ ሁሉ በሽታ መላው ኢትዮጵያንን ያሳመመ ማለት የገጠር ልጅ የሚባለው ነው። በቁሙ መረሸን ያለበት በቁሙ መገደል ያለበት እሱንም ተመልሶ ድንበር ላይ ወስዶ መርፈጥፈጥ ያለበት። አንቺ ጸጉር እየቀጠልሽ ቂጥሽን እየወዘወሽ እኔ ኢትዮጵያዊ ነኝ እኔ ኢትዮጵያዊነቴን ወድ ዘረኛ አይደለም የምትይ ዘረኝነት እዚህ ላይ ነው የሚለይልሽ። ማንነትሽን እዚህ ላይ ነው የምታረጋግጪ። እኛ ወደን አይደለም ተገለ የምንሄድበት ሀገር እየተሳደድን እየተፈናቀልን ከትንሽ እስከ ትልቅ እናቶቻችን ሳይቀሩ ዛሬ ምድር ላይ የመገደለው አንሶ ስደት ላይ የሚወጡ እህቶቻችን የፊት ታስረው ዛሬ ሲደፈሩ ለምን ይደፈራሉ? እህቶቻችንን ልቀቁ ብለን ስንወጣ ሚዲያ ላይ እንዳንናገር በየሀገራት ያሉ ወንድሞቻችንን በዚህ ልክ እየተፈናቀል በዚህ ልክ ነው የምንሳደደው። ዘረኝነት ሲባል እንደቀላል ነገር የሚከፈለው ዋጋ ቀላል ነገር አይደለም። አንተ ዛሬ ልትቀልድ ትችላለች፣ ልትቀልድ ተመቸ ቦታ ሆነሽ ልትቀልጅ ትችላለሽ። ዛሬኛ ወንድማችን ይሄ በየኮመንቱ እየሄዳችሁ እየሳቃችሁ ባለ ጊዜ ድድብን ይሄ ለእናንተ ስልጣኔ ሆኖ ከሆነ የጊዜ ጉዳይ ነው። የእኛ አባቶች ያለሰለሱባት መሬትና እስር እኛ አባቶች የሰሩበት ቤት ላይ ነው ዛሬ ያላችሁት። ይሄ ከዚህ ነው እኮ አይቀርም። አንድ ማስታወስ ያለብህ ነገር ትላንት ኮባ ለብሰህ ነው የመጣኸው። ምናልባት ኮባ ለብሰህ ልትመለስ ትችላለህ። እግዚአብሔር በጣም አሳፋሪ ናቸው። የህፃን ልጅ እንዳለ ስልጣኑንም የህፃን ልጅ መጫወቻ አደረጋችሁት። የአገር ምርኮኛ ነው ጄኔራሎቻችሁ፣ የአገር ምርኮኛ መንግስታችሁ። ሉጢ ግብረ ሶዶ ህፃን ላይ ጥይትን እንደቆሎ እርሳስን እንደቆሎ የሰው ነፍስ በሳት የሚቃጠልበት ሀገር የእናንተ ሉጢ መንግስት። እኛማ ኢትዮጵያዊ እኛ አማን ኢትዮጵያዊነታችንን እኮ ዛሬ 4 ዓመታችን ከዘረዝን ነው። ማንም ኢትዮጵያዊ ዛሬ እንደዚህ እየተገደልን እየተፈናቀልን ምድር ላይ በዚህ ልክ የምድር ላይ ያለው ሞታችን ሳያንስን በየበራው ላይ ተሰደው የሚሄዱ እህቶቻችን ዛሬ ታፍነው ሲገደሉ ሲፈናቀሉ ያለ ፍላጎታቸው ይሄ ሁሉ ነገር ሲደረግ ድምፅም የሆነ ወንድሞቻችን እያፈናችሁ ታስራላችሁ። ለእናንተ ስልጣኔ ነው። በዚህ ስልጣን የምታቆየ ይመስላል። ፈዛም 400 ወታደር ልከህ እኮ በህይወት እንኳን 2 አይመለሱ። ዛሬ እኮ እኛ ትግል ሳይሆን እኮ እናንተ ባስ ያመጣሃል። ኮሾሮ እየበላህ በባስ ትመጣለህ። የጤፍ እንጀራ በቅቤ የተሸወጥ እየበላህ ትመለሳለህ። ለእናንተ የትራንስፖርት መክፈል እኮ ዕዳ ሆነን እኮ ዛሬ ክልላችን ላይ። ወይ ራሳችሁን ችላችሁ ክልላችሁን እዛው አጥራችሁ አትኖሩ፣ ክልላችን ወይ በሰላም አትኖሩ። ይሄ ሉጢ መንግስታችሁን ወይ በስነ ስርዓት እዛው ይዛችሁ አትኖሩ። እናታችሁ አፈር ትብላላችሁ። እናንተ የመዋጋትም የመተኮስም አስቦ ህዝብ የእናንተ ከእናንተ የወጣ ማህበረሰብ ህዝብ የማስተዳደር ስልጣንም እንቅስቃሴም ምንም አይነት የእናንተ ለምን አይነት መርህም ሆነ ለምንም ሀገር ለመምራት ብቁ አይደላችሁም። ብቁ ሆናችሁ የተፈጠረ ግማሽ አእምሮ ነው ያላችሁ። ለመብላት፣ ለመጠጣት፣ ለመተኛት፣ ለመጮህ፣ ለመናገር እንደሰው። ከዛ ውጭ እንደሰው አገናዝቦ እንዲያማር አገናዝበ አስበህ አልመህ ተንቀሳቅሰ አማራ የሌለበት ኢትዮጵያ የለም። አማራ የሌለበት ኢትዮጵያ የለችም። ኢትዮጵያን ብሎ እኮ የሚያስጠራ በተለያየ ነገር በቁጅና በጀግንነት በፈለከው በጦርነት በፈለከው አይነት መንገድና አማራ ነው። አማራ የሚጠላ ብሔር ማንም የለም። እናንተ ቋንቋችሁ አይገባ። ማን ያንተን ቋንቋ የሚናገርልህ? እስኪ ግዴታኛ ቦታ እኛ ምሰሉ እንመስልም እኛ ተሳት እንመሳሰላለን። እናታችሁ አፈር ትበላለች።
አማራነትን ለማጥፋት ግን ብዙ እየታገላችሁ ነው። አይሆንም። እኔ አሁን በድጋሚ የምናገረው እነዚህ ዘረኞች ምናምን የግል ጥቅማችሁን ከተለያየ እንትን ቂጥሽን እየተጋደምሽ የምትዋሸም ያለሽ እየተገለባበት ኮፒ ሊንክ አድርጊ። ምን አባሽ ትሰሪያለሽ? እዚህ ታፕታፕ አድርግ። ስንሞት ነው የሚቀረው። አንድን እኛ አውቀነው ገብተንበታል። እንኳን እኛ አይደለም እየተሳደደ በየሀገሩ ላይ የሚታሰር ምናልባት እኛም ተራ ደርሶ ልንገባ ምንም አጋጣሚ አይታወቅም። ከምድር ወገብ ላይ ወጥተን እኛም ልንገባ እንችላለን። ምን ችግር አለው? አንድ ጆከር ሲታሰር 30 ጆከር ይወጣል። አንድ ሴዶ ረባቦ ሲታሰር እንደዚሁ፣ አንድ አበራ ሲታሰር፣ አንድ አማራ ሲታሰር እንደዚሁ ነው የሚወጣል። እንደ ሌላ ከትግል ወደኋላ አንልም። ወንድሞቻችን ሰላም አውርደው ትጥቅ ኢትዮጵያ ሆና ማንኛውም ብሔር ብሔረሰብ በኩልነት እስከወጣ ድረስ ትግል አይቆም። አማራ ለአማራ ብቻ አይደለም እየታገለ ያለው ለመላው ኢትዮጵያ ለመላው ብሔር ብሔረሰብ ነው። ትላንት የነበረውን ትላንት የነበረችው ኢትዮጵያን ለመመለስ እኔ ፖለቲካ እያወራሁ አይደለም። ጥንብነታቸውን እየነገርኳቸው ነው። ሀገር መምራት እንደማትችሉ ግብረ ሰዶም መንግስታችሁ ህፃናትን ከመግደልና ወጣትን አስሮ ከመረሸን ከዚህ ውጭ ምንም አይነት ቀውስ ስለሌለው ወጣትን ረሽን ህፃናትን ገለ